ሰላም ጋይስ እንዴት ናችሁ? ዛሬ ቡናችን ፉት እያልን እናወራለን። እናንተ ብሩኬ በመጨረሻም ጨከንክ። ሁለቱ ከህይወትህ አልወጣሉ እኮ በቃ ሄዱልኝ ብትላቸው አልሄድም አሉ። መኪና ውስጥ ስትገባ መኪና ውስጥ ገቡ። አብረው እንደሄዱ ብቻ ነው እኔ የምፈረው። እና ጨከንክ በቃ ሻንጣን ይዘህ መጣህ። እንግዲህ ሰሞኑን አዲስ የምነግራችሁ ነገር አለ። ለእናንተ ማሳወቃችሁ አዲስ ነገር አለ ብሎ ነበረ። ብዙዎቻችሁ ምንድነው እያላችሁ ሆዳችሁን እየቆራረጣችሁ ነው። አንዳንዶቻችሁ ደግሞ ያው ከሀገር ይወጣል የሚል ወሬ ስለመጣ የእኛኑ አይዲያ መልሶ ሊያመጣልን ነው። እኛ ያወራናትን ወሬ እኔ ብያለሁ። እኛችን ነገር ተው አታውሩ፣ አይዲያ አትስጡ ብያለሁ። መልሶ ሊያመጣት ነው እያላችሁ ነው። ቡታጅራ የመጣውበት ጉዳይ ደግሞ አለኝ ምናምን እያለ ነው። ብቻ እኔ አንድ የገመትኩት እንዳልኳችሁ ይሄን ሻንጣውን ጠቅልሎ ከሀገር ሌር ነው ብሎ ወይ ጎንደር ወይ ባህር ዳር ምናምን ነው። ሁለተኛ ነገር ደግሞ እርዳታ ምናምን ቪዲዮ እየሰራ አይቼዋለሁ። የእርዳታ ቪዲዮ ምንድነው ብቻ የሆነ ቲክቶክ አካውንት ላይ እንትን ብሏል። እርዳታ ነገር ለመስራት ይመስለኛል የሄደው። ከሁለቱ አንዱ ነው ሊሆን የሚችለው። ሌላ ያው ሽምግልና ነው ብለን ነበር መጀመሪያ የጠረጠር ነው፣ ግን መጀመሪያም የሄደው ለዛ አይደለም ማለት ነው። አሁን እዩ ጋ ነው የሄድክ፣ እዩ ልታገኛን ሄድክ የሚል አስተያየት ሲመጣበት ሀሳብ እያስቀየሰ ነው። ሀሳብ እያስቀየሰ ለሌላ ነገር እንደሄደ ምናምን ለእኛ ማስረዳት የፈለገ ይመስለኛል። ሌላ ደግሞ ሀይሚ ምን ነው ወንድ ለማይሆነች ካልሆነ ተስማምተው የያዙት እያላችሁ ነው። ሲጀመር ብሩኬ እዩን አይፈልጋትም። መስማማትም አለመስማማትም እንትን አያስብልም። ያው ሀይሚን ከሷ ጋር አወዳደራት እንጂ ምንም አይነት ዋጋ እንዳልከፈለች ብዙ ጊዜ ከሱ ጋር እንዳላሳለፈች እኩል ከእዩ ጋር አወዳደራት እንጂ እዩን እኮ አይፈልጋትም። ብሩክ የሚፈልገው ሀይሚን ነው። ለሀይሚ ብዬ ነው ይህን ሁሉ ነገር ይሆንኩት አለ። ደግሞ ቡራ ምን ሆነን አሁን እንደው አንተ አሁን እንደዚህ የምትለው ማለት ነው? ምን ሆንክ? ፈጣሪ ወይ ሄደ አስረግዝክ ያለውንም ምን ሆንክ? ደግሞ እሷ ናት የሆነችልና ብሩኬ ሄደ ይሄዳ ጥርግ ይበል። ፈጣሪ ሆይ አልፈልግሽም ማለት ይበላታ። ሀይሚ ብሩክን እየለመነችው አይደለም። በነገራችን ላይ አንደኛ ትንሽ ለማዳመጥ በደንብ የሆነ ያልሆነ ውሳኔ እንዳትወስን እየተረጋጋኝ ነው። ሁለተኛ ነገር ደግሞ የእውነት ይህን ዋጋ ብከፍልለት ይህ ልጅ ከኔ ጋር ይቀጥላል ወይ የሚለውን ነገር ለማወቅ በደንብ ፈተና አዘጋጅታ እየፈተነችው ነው። አሁን ሀይሚ የእውነት ሳትናደድ ቀርታ ይመስላችኋል? አልፈልግሽም ሲላት ቆማ አይ እኔ ከጎን መሆን ያለብኝ እሷ መሄድ አለባት የምትለው ሀይሚ ከልቧ መሰላችሁ? ሀይሚ ቀላል ሰው መስላችኋለች? እና እሷ ማወቅ የፈለገችው ነገር አለ። ይህን ሁሉ ነገር የታገሰችው ይህን ሁሉ ነገር እያላት ዝም ያለችው ከህይወቴ ውጭልኝ ከጎኔ ሆኝ ብሏት ከጎኗ ስትሆን ከዛ ደግሞ ከኔ ራቂ እያላት አሁንም ተረጋጋ እያለች በጣም በተረጋጋ መንፈስ ምንም ነገር ሳትናደድ በቃ ምንም ነገር ፊቷ ላይ ኖርማል በቃ ሆና ነው እያወራቸው የነበረ። ይህን ደግሞ እያደረገች ያለችው በተለይ መኪና ውስጥ ከገቡ በኋላ በጣም እያስታወቀባን ነበረ። ጥርሷን ንክስ አድርጋ በግድ ነው እያስመሰለች የነበረ። ከጎን ይሁኝ አልከኝ ይኸው ከጎን ይሆንኩ እያለች የነበረና ሀይሚ የወንድ ጥማት የወንድ ችግር ወይም ደግሞ ወንድ የመለመን ችግር የለባትም። ካሁን በፊትም ታውቃላችሁ ሂድ ብላ ገፍትራ ስትጥለው ከዛ እንደገና ለምኗት ነው አብሯት የሆነ ገባች አይደል እንጂ ለምኗ አይደለም ፈልጓት ነው። ስለዚህ ሀይሚ ብሩክን መለመን ፈልጋ አይደለም። ካለሱ መኖር እንደምትችል በጣም ብዙ ጊዜ አሳይታችኋለች። የሆነ ሰዓት ብቻውን ካለሱ ካለማንም መኖር እንደምትችል ሁልሽም ታውቂያለሽ። ሶ ሀይሚ ብሩክን እየለመነችው አይደለም። አንደኛ አሁን ሁሉን ነገር ባልተረጋገጠ ነገር ከሱ መራቅ አትፈልግም። ሁለተኛ ነገር ከጎን ይሁኝ እያላት ስለሆነ እኛም ሌሎችም ሰዎች ከጎኑ ልትሆኝ ይገባል። ባልተረጋገጠ ነገር ከሱ መራቅ የለብሽም እያልናት ነው። ሶ ይህን ነገር ደግሞ መተግበር አለባት። ገባችሁ አይደለ? ምክንያቱም በኋላ የሱ ባይሆን ተለያይተው በኋላ ይጸጽታታል። ሲቀጥል እዩ የመጣችበት የሆነ ፕላን ይኖራታል። ብዙ ሰው እንዲለያዩ ስለሚፈልግ በውስጥም ስለሚዝቱባት ይህ ነገር የእውነት ሊያለያዩን ይሆናል ብላ አስባ አሁን ላይ ከብሩክ ጋናት የሆነችው ማለት ነው። ሶ ሀይሚ ብሩክን ለምና ወይም የወንድ ጥማት ኑሮባት ወይ ወንድ ቸግሯት ሳይሆን ከብሩክ በደንብ ማወቅ የፈለገችው ነገር አለ። አሁን ብሩክ የሚያደርገው ነገር እንኳን ሀይሚን
እኛን በጣም እያናደድን ነው እንዴ? ሁላችንም ነው የተናደድነው። ሀይሚ ግን አልተናደደችም። ትናንት እኮ እኛ የተናደድነውን ያክል ሀይሚ አልተናደደችም። ብትናደድም የተናደደች አልመሰለችም። በቃ ንዴቷን ዋጥ አድርጋ ማወቅ የምትፈልገውን ነገር ማየት የምትፈልገውን ነገር እያየች ነው በደንብ ከሱ ብዙ ማወቅ የምትፈልገው ነገር አለ። ምክንያቱም የሚያደርገው የሚሆነው ነገር ሁሉ ግራ እያጋባት ነው። የእውነት ይወደኛል አብሮ ሊቀጥል ነው ብላ ስታስብ ያልሆነ ሰርፕራይዝ ያመጣል። ይህን ነገር ማወቅ ስለምትፈልግ ነው እንጂ ብሩክ ይህን ያክል ጥፋት እያጠፋ የእውነት ዝም ብላ ታልፈዋለች ብላችሁ እንዳታስቡ። ኮራ ያለች ናት። ራሷን ክብሯን የሚነካ ነገር መስራት አትፈልግም። ግን ይህም ሆኖ ሁሉ ነገር ቻል አድርጋ ከሱ ማወቅ የምትፈልጋትን ነገር የግድ ማወቅ ስላለባት ሁሉንም ነገር ዝም ዋጥ አድርጋ ማለፍ አለባት ማለት ነው። ዛሬ እንግዲህ ይሄ ድራማ እንደዛው ይቀጥላል። ሀይሚ በዚሁ ገጸ ባህሪያ ትቀጥላለች ወይስ ደግሞ የእውነት ተቀይራ ከብሩክ የምፈልገውን ነገር አግኝቻለሁ፣ ለእኔ ያለውን አመለካከት በደንብ አውቄያለሁ ብላ የምትመጣ ይመስላችኋል? እንግዲህ ከሁለቱ አንዱ ነው የምትመጣ። ወይም ተናዳ የመጨረሻ በቃ ከሱ ማወቅ የምትፈልገውን ነገር አውቃ በቃ ትመጣለች። ከዛ ውጭ ደግሞ እንዲሁ ይህን ካራክተሯን እያስመሰለች እስከ መጨረሻው ትሄዳለች ማለት ነው። እና ብሩኬ ሀይሚ ብታስመስልም ባታስመስልም አብረ መቀጠል ነበር የነበረብህ። ልክ እንደዩ መገፍተር የለብህም። በሆነች በትንሽ ስህተት እንደውም ራስህ አጥፍተህ ራስህ ብዙ ነገር አድርገህ እንደገና ሀይሚን ከህይወቴ ውጭ ማለት አይከብድም? ትንሽ የእውነት የሚወድና የሚያፈቅር ሰው እንደዚህ አያደርግም። ስለዚህ ሀይሚ የምትፈልገውን ነገር እያወቀች ነው ብዬ አስባለሁ። እንግዲህ መጨረሻውን ሳታዩ ያው ብዙም ጫን ያለ አስተያየት ለመስጠት ይከብዳል። ምክንያቱም እነሱ እንደዚህ ሰርተው መጨረሻ ላይ አብሮ ነው የሚሆኑ። እኛ ዳር ነው የምንቀረው። ስለዚህ እንደ ቪዲዮ ነው አስተያየት መስጠት ያለብን። ድራማ ነው መጨረሻው፣ ድራማ እንደሚሆን ግልጽ ነው። ለእኛ ድራማ ነው ብሎ ባይነግሩንም መጨረሻው አብሮ መሆን ነው። በቃ ሁለቱ አብረው ነው የሚሆኑት። ስለዚህ ብሩኬ ደግሞ አሁን እያደረገ ያለው ነገር በጣም ግራ የሚያጋባ የሚያወዛግብ፣ የሚሰጠው አስተያየት የሚናገረው በፈጣሪ ስም ብሩኬን መግቢያ ባታሰሩት ምን አለበት ግን ጣቢያ እየቀላቀለ አስቸገረን። የምር ከዚህ በኋላ ማንንም አልፈልግም ከህይወቴ እንዴ ረብስማ ቡጭ ቅርቅን ያለብንና ሀይሚ እንደዚህ ስትታገሰው በጣም የሆነ ወንድ የለመነች የሆነ ክብሯን የጣለች ምናምን እንዳይመስላችሁ። ከሱ ማወቅ የምትፈልገው ነገር አለ። እኛ የምንሰጣት አስተያየት እሱ የሚያደርገው ነገር ግራ ስላጋባት በደንብ ብሩኬ የእውነት ለእኔ ቦታ አለው የለውም ወይም ደግሞ ለእኛ ማሳየት የፈለገችው ነገር ያለ ይመስለኛል። ተመልካች ብዙ አይነት አስተያየት እየሰጠ ስለሆነ ለኛ የብሩክን ትክክለኛው ማንነቱ እሷና እሱ ያላቸው ግንኙነት እሱ ለእሷ ምን ያክል ቦታ እንዳለው እኮ አሁን እንዴት ነው አሁን በጣም ነው የምወድሻለ ቅመሜ በጣም ወድሻለሁ በጣም ነው የምወድሻለ ከዛ ስትመጣ ደግሞ አልፈልግሽም በለው ክላሽ ያረገብኝ ተወዳታለህ ግን አትፈልገት እንደምን አይነት ጉድ ነው እናት በጣም ተወዳታለህ ከሷ ጋር መሆን ትፈልጋለህ ግን ሄጂልኝ እያልካት ነው። ይሄ በጣም ክላሽ የሚያደርግ ነገር ነውና ሀይሚም እንግዲህ ወይ ተስተካክላ ትመጣለች። በእርግጥ ብሩክ ያናደደው ሀይሚ ከልቧ እንዳልቀረበችው በደንብ ገብቶታል። በቃ እዩን ለማብሸቅ ከሱ ጋር ይህን ነገር እንደምታደርግ ገብቶታል። ሀይሚም ቢሆን እዩን እያበሸቀች ብሩኬንም ደግሞ እንዲሁ በእሷ ላይ ያደረገውን ነገር አንዳንዴ በደንብ እየነገረችው መሄድ ፈልጋ ነው እንጂ ሀይሚ ተንኮለኛ ሴት አይደለችም። በነገራችን ላይ ቆንጅዬ ምርጥ አስተሳሰብ ያላት የሆነ ብቻ ምን ልበላችሁ ትለያለች ሀይሚና ምንም የምትወድቅ አይነት ሴት አይደለችም። ብዙም አትፍሩና አታለቃቅሱ፣ እሷን አታሰድቧት ላይ ብለ እያነፈረቃችሁ ማለት ነው። ንፍርቅ ሁሉ ወይ አታልቅሱ። የምር በጣም ነው የሚደብረኝ እኔ በሀይሚ ምናምን የሀይሚ እንትን ሆናችሁ ከዛ ስታለቅሱ አስባችሁታል? እንደሷ ጎበዝ ነብር ነው መሆን ያለባችሁ።